ትንሽ ስላንተ ቢዝነስ ንገረኝና እሱ ላይ ቤዝድ ሆኜ የምጠይቅ ጥያቄ ይኖረኛል። የኛው ስታርታፕ ምንድነው የሚያደርገው? ፈርስት እንዴት እንዳገኘሁት ልንገርሽ። ውጪ ነበርኩኝ አንድ ቀን ቤተሰብ ጥያቄ ነበርኩኝ እና አይመት የሆነ ህንዳዊ ሰውዬ እንዳጋጣሚ የሆነ ሪል ስቴት ኤጀንቶች ለመሆን ነበር ያሰብኩት እና እዛ ስትሄጂ የተለያዩ ሰዎች ትተዋወቂያለሽ እና እዛ ሲሄድ በ5 ደቂቃ ብሪፊንግ ላይ ምናምን እያወራን እንድ ሂወስ ላይ ኦኬ በቃ ለምን ስልክ ቁጥር እንለዋወጥም ምናምን ተባብለን እሺ አለኝና ልክ እንደውም ትዝ ይለኛል የለበሰው ልብስ ላይ ነጭ ቲሸርት እና ሰማያዊ ነው ጥቁር ጃኬት ነበር ያለው። ከዛን በቃ ስልክ ቁጥር እንለዋወጣለኝ እሺ አልኩኝ። ቢዝነስ ካርድ አወጣ ከጥቁሩ በጣም ነው የሚያምረው። ባይ ዘ ዌይ አወጣውና ሳይሆን ላይ ጥቁር ነው ክብደቱ ራሱ ይታወቀኛል። ጄሰሪ ትዝ ይለኛል ጥቁር ነው ከባድ ነው እና ሜታል ነገር ነው። አረረ እነዚህ ህንዶች በጣም ዘናጭ አይደሉ እንዴ ምናምን ብዬ በቃ ቤት ልወስደው እኮ ነው ቢዝነስ ካርድ ነው። ልክ ልወስደው ስል ይብዝ ላይክ ኖ አለኝ። ዋይ ምን አጠፋው ምንድን ነው ምናምን ስለ ስልክህን አምጣ አለኝ። ኦኬ ብዬ ሳበራ ስትተው አስጠጋው ከጀርባዬ ላይ ከስልኩ እዚህ ጋር ሳስጠጋው የሆነ ሊንክ መጣ። ታምር ነው የመሰለኝ ምንድን ያደረገው ከዛ የሆነ ሊንክ መጣና የሱ ሁሉ ቁጥሮቹ መጣ ሂስ ፕሮፋይል ከየት እንደሚሰራ ምናምን ኤቭሪቲንግ እና በቃ ጀስት አድ ቱ ኮንታክት የሚል ነበር። ንከዋለኝ ስነካው ኦል ኦፍ ዘ ቢዝነስ ካርድ የነሱ ኮንታክት ወደ ስልኬ ላይ ገባ እና ቢዝነስ ካርዱን ኪሱ ውስጥ ከተተ እና ደነገጥኩ። ላይክ ምንድን ያደረከው ምናምን አይ ስማርት ካርድ ነው በጣም አሪፍ ነገር ነው ምናምን አለኝ።